ውድ የአራዳ ፍሊክስ ቤተሰቦች እንኳን ደህና መጣችሁ። ዛሬ ወደ ጥንታዊትና ኩሩ ምድር ወደ ኢትዮጵያ ታሪክ ገጾች አብረን እንጓዛለን። የአፍሪካ ምድር ስፋትና ጥልቀት፣ ውበቷና የተፈጥሮ ሀብቷ ስፍር ቁጥር የላቸውም። በዚህች ታላቅ አህጉር ውስጥ ከሺህ ዓመታት በላይ አስቆጥራ ከጥንት ዘመን ጀምሮ ነፃነቷን አስጠብቃ የኖረች ልዩ ማንነትና ታላቅ ታሪክ ያላት ሀገር አለች። የጥንታዊት ኢትዮጵያ ታሪክ የነገሥታት የጀግኖችና የክብር ታሪክ ብቻ ሳይሆን የጥበብ የሃይማኖትና የባህል ማዕከልም ጭምር ነው። በራሷ ፊደል፣ በራሷ አቆጣጠር፣ በራሷ ጥበብና እምነት የኖረች ምድር ነች። ሆኖም በ19ኛው ክፍለ ዘመን መገባደጃ ላይ ግን ዓለም አቀፉ የፖለቲካ ካርታ በፍጥነት እየተቀየረ ነበር። በአውሮፓ ሀያላን አገራት መካከል የአፍሪካ ምድር የመከፋፈል ፍላጎት እንደ ከባድና የማይቀለበስ ማዕበል እየተነሳ መላውን አህጉር መዋጥ ጀመረ። የጥሬ ዕቃ ፍላጎት፣ የገበያ ፍለጋና የፖለቲካ የበላይነት ምኞት አውሮፓውያንን ወደ አፍሪካ ምድር ጎተታቸው። በዚህ ወቅት ከጥቂት አገሮች በስተቀር አብዛኛው የአፍሪካ ክፍል በቅኝ ግዛት ስር ወደቀ። በአገስላፈ ሚሊዮኖች የራስን ዕጣ ፈንታ የመወሰን መብት ተገፈፈ። በዚህ የጨለማ ዘመን የነፃነት ችቦ ሆና የደመቀችው ኢትዮጵያ ግን የራሷን ሉዓላዊነትና ነፃነት ለማስጠበቅ ቆርጣ ነበር። ከየትኛውም የአፍሪካ ክፍል በተለየ መልኩ ኢትዮጵያ ለዘመናት የቆየችውን ነፃነትና ታሪካዊ ክብር ለመከላከል ዝግጁ ነበረች። የውጭ ወረራን ለመመከት ያላትን ቁርጠኝነት በደም የተጻፈ ታሪክ የምታስመዘግበው ወክላለች። በ1888 ዓ.ም በግሪጎሪያን ካሌንደር 1896 በአድዋ ምድር ላይ የአፍሪካን ታሪክ ለዘላለም የሚቀይር ታላቅ ጦርነት ሊካሄድ የዘመኑ ግርግር እየጠበበ መጣ። ይህ ጦርነት ለነፃነትና ለሉዓላዊነት ሲባል የተከፈለ መስዋዕትነት ብቻ ሳይሆን ለአፍሪካውያን ሁሉ የነፃነት ተስፋን ያበሰረ የኩራትና የክብር ምዕራፍ ነበር። ወደዚህ ታላቅ ታሪክ አብረን እንዝለቅ። በእኛው ክፍለ ዘመን መገባደጃ ላይ የአፍሪካ አህጉር በቅኝ ገዢዎች እጅ እየወደቀች ሳለች ኢትዮጵያ ነፃነቷን አጥብቃ ከመጠበቅ አልተመለሰችም። በዚህ ወቅት ነበር አዲስ የቅኝ ግዛት ምኞት የነበራት ጣሊያን የኤርትራን ክፍል በያዘችበት ወቅት የኢትዮጵያን ግዛት ለማስፋት ዓይኗን የጣለችው። ይህ ምኞቷም ለታሪካዊው የውጫሌ ውል ተመተው ነው። ይህ ውል በግንቦት ወር በዳግማዊ ቀቤ ምኒልክ እና በጣሊያን መንግሥት ተወካይ በካውንት ፒየትሮ አንቶኔሊ መካከል በውጫሌ ውል ውስጥ ተፈረመ። ውሉ በመጀመሪያ የሁለቱን አገሮች ወዳጅነት እና የድንበር ማካለልን ዓላማ ያደረገ ቢመስልም በውስጡ ግን ለታላቁ ፍጥጫ መነሻ የሆነ ሱር ልዩነት ይዟል። ዋናው ልዩነት በ17ኛው አንቀጽ ላይ ተንጸባርቋል። የአማርኛው የውሉ ቅጂ ሲተረጎም ኢትዮጵያ በውጭ ጉዳዮቿ ላይ የጣሊያንን መንግሥት እንደ ወዳጅነት ልትጠቀም ትችላለች የሚል ትርጉም ነበረው። ይህ ማለት ኢትዮጵያ ከፈለገች ብቻ የጣሊያንን አማካሪነት ልትጠቀም እንደምትችል የሚያሳይ ነው። ሆኖም የጣሊያንኛው የውሉ ቅጂ ደግሞ ኢትዮጵያ ከሌሎች አገሮች ጋር ያላትን ግንኙነት በጣሊያን መንግሥት በኩል እንዲታካሄድ ግዴታ አለባት በማለት ይደነግጋል። ይህ ትርጉም ኢትዮጵያን የጣሊያን የጥበቃ ግዛት ፕሮቴክቶሬት እንድትሆን የሚያደርግ ሲሆን የኢትዮጵያን ሉዓላዊነት ሙሉ በሙሉ የሚገፍ ነበር። ዳግማዊ ቀቤ ምኒልክ የዚህን አንቀጽ ትርጉም ልዩነት ሲረዱ የኢትዮጵያን ነፃነት የሚደፍር በመሆኑ በግልጽ ተቃወሙት። ጣሊያን ግን በራሷ ትርጓሜ ላይ ጸንታ በመቆም ኢትዮጵያ የጥበቃ ግዛቷ መሆኗን ለአውሮፓ ሀያላን ማሳወቅ ጀመረች። ይህ የሉዓላዊነት ክብር መገፋትና የቃላት ሽኩቻ የጦርነት ነጎድጓድ ደመና በአድማስ ላይ እንዲታይ ያደረገ። የውጫሌ ውል የሰላም ሳይሆን ለታቆየተ ቅኝ ገዢ ግጃሄ ከዋነር ሉዓላዊነት ውሃዋይ ዋይነድ ሶቨሬንቲ የጥበቃ ግዛት የቢያጂያድ ፕሮቴክቶሬት አንቀጽ አን አርዴኮ ዋፈት ሬዲንግ ዋው ፍጥጫ ፊያ ካንፍዌክት ኮዝ የውጫሌ ውል አንቀጽ 7 በጣሊያኖች የራሳቸው ፍላጎት መሰረት ሲተረጎም ኢትዮጵያን በአውሮፓ ኃይሎች ዘንድ እንደራሳቸው ጥገኛ ለማድረግ የሚደረግ ሴራ እንደሆነ አፄ ምኒልክ ዳግማዊ ቀደም ብለው ተረድተው ነበር። ብዙዎች ምኒልክ በወቅቱ የጣሊያንን ዲፕሎማሲ በሙሉ ልብ አምነው ነበር ብለው ቢያስቡም እውነታው ግን ከዚህ የተለየ ነበር። እሳቸው ነፃነት ለማስጠበቅ ከዲፕሎማሲው ጎን ለጎን የጦር መሳሪያዎችንና ስንቅ ማሰባሰብ ጀመሩ። ከዚያም የካሌንደር ዓመቱ ሲገባ በታሪክ አጋጣሚ ተጽፎ የሚገኝ ታላቅ ጥሪ አስተላለፉ። ይህ ጥሪ አገራችንን ከወራሪዎች እንከላከል የሚል የአንድነትና የነፃነት ጥሪ ነበር። መልእክቱ የኢትዮጵያን ዳር ድንበር በእንባና በደም የተከበረ መሆኑን፣ አገሪቱ ከጥንት ጀምሮ ነፃ ሆና የኖረች መሆኑን፣ ይህንን ውርስ ለትውልድ ማስተላለፍ የሁሉም ኃላፊነት መሆኑን አበክሮ ያሳስብ ነበር። የዚህ ጥሪ ቃል እያንዳንዱን ኢትዮጵያዊ ልብ የነካ ነበር። ለዚህ ጥሪ የኢትዮጵያ ሕዝብ የሰጠው ምላሽ እጅግ አስደናቂ ነበር። ከየጎራው፣ ከየክልሉ፣ ከየሃይማኖቱ የተውጣጡ ኢትዮጵያውያን ኦሮሞ፣ አማራ፣ ትግሬ፣ ጉራጌ፣ ሶማሌ፣ ሲዳማ፣ ወላይታ፣ ከምባታ፣ ሀዲያ፣ ጋሞ እና ሌሎችም የሃይማኖትና የብሔር ልዩነት ሳይገድባቸው በአንድነት ተነሱ። ገበሬው ማረሻውን ትቶ፣ ነጋዴው ንግዱን አቁሞ፣ እረኛው ከብቱን አደራ ሰጥቶ፣ ወጣትና ሽማግሌ፣ ወንድና ሴት ሁሉም በአንድ ልብ ተመካከረ። ሴቶችም የወንዶችን ጀርባ ለመደገፍ ውሃና ስንቅ በማቅረብ የቆሰሉትን በመንከባከብ የፍቅርም ተግባር አሳዩ።
ይህ አንድነት የኢትዮጵያን ዘላለማዊ ማንነት፣ የሕዝቧን ለሀገሯ ያላትን የማይናወጥ ፍቅር የሚያሳይ ነበር። ሁሉም በአንድ ልብ በአንድ መንፈስ ለሀገራችን ክብርና ለነጻነታችን ብለው በቁርጠኝነት ወደ ግንባር ዘመቱ። የአፄ ምኒልክ ራዕይና ጥበብ የኢትዮጵያን ሕዝብ በአንድነት በማሰባሰብ ለታላቁ የአድዋ ድል መሠረት ጥሎ ወደፊት ከሸዋ ምድር ከምኒልክ ዙፋን ከተማ አንስቶ የአድዋ ሜዳ እስከሚደርስ ድረስ ያለው ርቀት ቀላል አልነበረም። ይህ ጉዞ በቀላሉ የሚታይ ወታደራዊ ዘመቻ ብቻ አልነበረም። ይልቁንም አንድ ሕዝብ በአንድነት ለአገሩ ክብርና ለነጻነቱ ለመቆም የተነሳበት ታላቅ ፍልሰት ነበር። በሺህ የሚቆጠሩ ወታደሮች፣ አርሶ አደሮች፣ ሴቶችና ሕፃናት ሳይቀሩ የበኩላቸውን ሸክም ተሸክመው መሪውን ተከትሎ ከየአቅጣጫው ወደ ሰሜን ሲጎርፍ የመንገዱ ርዝመትና የፈተናው ብዛት የቁርጠኝነቱን ጥልቀት ያሳብቅ ነበር። የተራራማውንና የደንበኛውን መንገድ አቋርጦ ለወራት የዘለቀው ይህ ጉዞ የብርታትና የጽናት ማሳያ ነበር። ፀሐይ ስትጋገር፣ አቧራ ሲናኝ፣ ውሃና ስንቅ ሲያጥር፣ እያንዳንዱ እርምጃ ለኢትዮጵያ ክብር የተከፈለ መስዋዕትነት ነበር። ከጎንደር አምባዎች፣ ከጎጃም ለም መሬቶች፣ ከወሎ ጠረሮች፣ ከሐረር በረሃዎች ከየቦታው የመጡት ጀግኖች የክልሉን ባህልና የአኗኗር ዘይቤ ይዘው ሄዱ። የመንገዱ አስቸጋሪነት፣ የረሃቡና የጥሙ ውጋት የየሰውን ልጅ ፍላጎት ከመግታት ይልቅ ይበልጥ እንዲተባበርና እንዲተጋገዝ አደረገው። ሲቪሎች የምግብ አቅርቦትን በማስተባበር፣ ውሃ በማምጣት፣ ቁስለኞችን በማከም፣ ወታደሮችን በማበረታታት የራሳቸውን ጀግንነት አሳይተዋል። በዚያ ከባድ ጉዞ ውስጥ የጋራ ራዕይ ብቻ ሳይሆን የጋራ መከራና የጋራ ተስፋም ነበር። ይህ ሁሉ ውጣ ውረድና መከራ አልፎ በመጨረሻም የአድዋ ከተማ አቅራቢያ ደረሱ። ከሺዎች የሚቆጠሩ ወታደሮችና ሲቪሎች አሁን በአድዋ ላይ ተዘጋጅተው ቆሙ። የቆራጥነት መንፈስ በአየሩ ላይ ተንሳፎ ነበር። ይህ ጉዞ የኢትዮጵያን አንድነት፣ የሕዝቧን ጽናትና ለነጻነት ያላትን የማይናወጥ ፍላጎት በግልጽ የሚያሳይ ነበር። እንዲህ አይነት ታሪኮችን ማድመጥ ከወደዱ ቻናላችን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ፍልሰት ፊያሰሰድ ማይግሬሽን ማስ ማለመን የቁርጠኝነት የክርቴነድ ኦፍ ዴተርሚናሽን የብርታት የብርደድ ኦፍ ስትሬንድ ዌዶር ኮሬጅ ጽናት ቲሴናድ ኢንዲፌንስ ቬሰዌንስ ስቴድፋስቴስ መስዋዕትነት መስዋዕትነት ሳክሪፋይስ ተጋገዝ ተገለድ ሄልፔድ ያሾትር ስፖርደድ ያሾትር የጋራ ራዕይ ሀገር ራዕይ ኮማን ግስን የማይናወጥ የማይናወድ ህንሰከቦ ህንዋገሬን የካቲት ቀና ማርች ቀን የኢትዮጵያ ታሪክ ከተጻፈባቸው ታላላቅ ቀኖች አንዱ ነው። ያ የፀሐይ ብርሃን አልባው ንጋት የአድዋን ሜዳ በጦርነት እሳት ሊያጥለቀልቀው ሲቃረብ የኢትዮጵያ ጀግኖች በሜዳው ላይ እንደ ወንዝ ሞልተው ነበር። በአፄ ምኒልክ ዳግማዊ፣ በእቴጌ ጣይቱ ብጡልና በሌሎች ታላላቅ መሪዎች መሪነት የኢትዮጵያ ሰራዊት ለነጻነቱ ለመፋለም ቆርጦ ተነሳ። የአድዋ ተራሮችና ሸለቆዎች የኢትዮጵያ ታላቅ ውጊያ ሊመሰክሩ ተዘጋጅ። የጣሊያን ጦር በዘመናዊ የጦር መሳሪያ ታጥቆ በምርጥ ወታደራዊ ስልት የሰለጠነ ቢሆንም የኢትዮጵያውያን የአገር ፍቅር ስሜትና የትውልድ አገራቸውን የመጠበቅ ቁርጠኝነት ግን የትኛውንም ቴክኖሎጂ የሚበልጥ ነበር። ጦርነቱ የንጋት ጨለማን ሰንጥቆ ሲጀመር የኢትዮጵያ ሰራዊት የጣሊያንን ወታደራዊ አደረጃጀት ለመበጣጠስ ብልሃቶችን ተጠቀመ። የፊናቸው ተዋጊዎች ግራ በማጋባት ከየአቅጣጫው ጥቃት ሰነዘሩ። የጣሊያን ጄኔራሎች የኢትዮጵያውያንን አንድነትና የውጊያ ብልሃት ያልጠበቁ ነበሩ። በተለይ የእቴጌ ጣይቱ ብጡል ወታደራዊ ብልሃት በጦርነቱ ወሳኝ ሚና ተጫውቷል። የጣሊያን ጦር ዋነኛ የውሃ ምንጭ የነበረው ማይ ጉጉሳን በመቆጣጠር የጣሊያን ጦር ለከፋ የውሃ እጥረት እንዲዳረግ ማድረጋቸው የጦርነቱን ሂደት በእጅጉ ለውጦታል። ይህ ድርጊት የሴቶች አስተዋጽኦና ወታደራዊ ብልሃት የሚያሳይ ብሩህ ምሳሌ ሆኖ በስከዋል። ጦርነቱ እልህ አስጨራሽ ነበር። መድፎች ይቾቨሉ፣ ጠመንጃዎች ይተኩሳሉ፣ የጀግኖችም ጩኸት ከየአቅጣጫው ይሰማል። ነገር ግን የኢትዮጵያውያን አንድነት፣ የጎሳውና የክልሉ ልጆች በአንድነት ሆነው ለጋራ አገራቸው መታገላቸው የማይታመን ጥንካሬ ሰጣቸው። የኢትዮጵያ ሰራዊት የተበጣጠሰውን የጣሊያን ጦር በጀግንነት ገጠመው። የጠላት ኃይል በበርካታ ግንባሮች ተዳክሞ የኢትዮጵያን የማይገፋ አሸነፈ። የአድዋ ጦርነት የኢትዮጵያውያንን የማይበገር መንፈስ፣ ወታደራዊ ብልሃትና ዘላቂ አንድነት አረጋግጦ የአፍሪካውያንን ተስፋና ኩራት ከፍ አድርጎ አልፏል። አትለቀልቀው አወየው ሊያጥለቀልቅ ቴወንጌልፍ ተፏውም ቁርጠኝነት ሂረድ ዴተርሚናሽን ሬሶቪ ብልሃት ፐውሄብ ኪያኔንግ ኩዌገርነስ ስትሬቴ እልህ አስጨራሽ የወያ ሴራ ግሬወይም የቸስፐሬዴም ፌርስ የአድዋ ድል ከቀላል ወታደራዊ ስኬት የዘለለ ጥልቅ ትርጉም ያለው ታሪካዊ ክስተት ነው። ይህ ድል ኢትዮጵያ የቅኝ ግዛት ቀንበር ሳትሸከም የአፍሪካ ብቸኛ ነፃ አገር ሆና እንድትቀጥል የፈቀደላት ወሳኝ ምዕራፍ ነበር። በዓለም ታሪክ መዛግብት ውስጥ የጥቁር ሕዝቦች ነፃነትና ክብር ማሳያ ሆኖ እስከዛሬም ድረስ በደም ተጽፏል።
የአድዋ ውሎ ለብዙ የአፍሪካና የጥቁር ማህበረሰቦች የመንፈስ ብርታት፣ የተስፋ ጭላንጭል የፈነጠቀበት ትልቅ ብርሃን ነበር። በጭቆናና በቅኝ አገዛዝ ቀንበር ስር ለነበሩ ሁሉ ኢትዮጵያ የነጻነት አርማ፣ የራስን ክብር የማስከበር ተምሳሌት ሆነች። የአድዋ ታሪክ የኢትዮጵያውያን ብቻ ሳይሆን የዓለም ሕዝቦች የነጻነት ትግል መሪ ሆኖ አገልግሏል። ለእኛ ለኢትዮጵያውያን ደግሞ የአድዋ ድል የኩራት ምንጭ፣ የጀግንነት ማሳያና የማይረሳ ታሪካዊ ቅርስ ነው። የአድዋ ጀግኖች የከፈሉት መስዋዕትነት፣ የአገር ፍቅርና የአንድነት መንፈስ ከትውልድ ወደ ትውልድ የሚተላለፍ ውድ ሀብት ነው። ይህ ታሪክ ኢትዮጵያዊ ማንነታችንን የሚገልጽ፣ የአገርን ክብር የማስጠበቅ ኃላፊነታችንን የሚያሳስብ ነው። የአድዋ ድል የጥቁር ሕዝቦች ሁሉ ድል፣ የነጻነት ዋጋ የማይተመን መሆኑን የሚያሳይ ታላቅ ትምህርት ነው። እንዲህ አይነቱን ታሪክ አብረን እንድንቃኝ፣ ወደፊትም የኢትዮጵያን ታሪክና ባህል እንድንዘክር ሰብስክራይብ በማድረግ የዚህ ቤተሰብ አካል ይሁኑ። በሰላም ያድሩ። 1 ቀንበር ኬምበር ሃውክ ዋፍካዋንያ ወይስም 2 ምዕራፍ ምዕራፍ ቻፕተር ፔዝ 3 ጭላንጭል ኬወንኬው ድዋይመር ቫያናፍ ዋይድ 4 ተምሳሌት ቴምሴዌድ ሲያምባው ኤሙሙም